ፋኖ አዲስ አበባ ለመግባት 60 ኪሎ ሜትር ቀረው። ግብጽ፣ ኤርትራና ሳውዲ አረቢያ ኢትዮጵያን ሊወጉ በዝግጅት ላይ ይገኛሉ። የአማራ ፋኖ ብሔራዊ ኃይል በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፋ አስመልክቶ መግለጫ አውጥቷል። በተጨማሪም የባህር በር ጥያቄያችን 10 ድስት ስለጣድን አይደለም ሲሉ የኢትዮጵያ ሳይንስና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላም ተናግረዋል። የተሰኙ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋኖ አዲስ አበባ ለመግባት 60 ኪሎ ሜትር የቀረው ሲሆን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱሉፉ ከተማ ላይ ድንቅ ኦፕሬሽን አካሂዷል። ከአዲስ አበባ በቅርብ ርቀት ቱሉፉ ከተማ አስተዳደር ውስጥ አርብ ለቅዳሜ አጥቢያ ሌሊት ላይ የብልጽግና ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ህንፃ ውስጥ በመግባት አስደማሚና አስደናቂ ኦፕሬሽን የተፈጸመ ሲሆን በተኩስ ልውውጡ የፋኖን ክንድ መቋቋም ያቃተው ሰራዊቱ እግሬ አውጪኝ ብሎ ወደ ኦሮሚያ ክልል ፊቼ ገነትና በዙሪያው ወዳለው ግዛት ከተማዋን ጥሎ ለቆ ፈርጥጧል። ፋኖ አዲስ አበባ ለመግባት 60 ኪሎ ሜትር የቀረው ሲሆን ይህም የከተማ ኦፕሬሽን እንደሚቀጥል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኃይለማርያም ማሞ ክፍለ ጦር ምክትል አዛዥ ለኦፕሬሽንና ዘመቻ መምሪያ ኃላፊ አስታውቀዋል። በቁርጠኛ ተጋድሎ እንጂ ገዳይን በመለማመጥ ነፃ የወጣ ህዝብ በዓለም ላይ የለም ሲል በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፋ አስመልክቶ የአማራ ፋኖ ብሔራዊ ኃይል መግለጫ የሰጠ ሲሆን በመግለጫውም በአርሲ ዞን በጉና በመርቲ በሽርካና በሆሎንቶ ዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናትን በተለይም አማራዎች ላይ ሲፈጸም የቆየውን ግድያና ስቃይ እጅጉ ተባብሶ መቀጠሉን ተገንዝበናል። የአማራ ፋኖን ወደ ጫካ የገፋው ዋናው ምክንያት አገዛዙ በአማራ ህዝብና በቤተ እምነቶች ላይ የሚፈጽመውን መዋቅራዊ ጥቃት እንዲያቆም በተደጋጋሚ በሰላማዊ መንገድ ጥያቄያችን ሲጠየቅ አረመኔው የአብይ አህመድ አገዛዝ ይህንን ጥያቄ ከመስማት ይልቅ በጩኸት በመመለስ ወደ ሙሉ ዘር ማጥፋት ጦርነት በመግባቱ እንደሆነ መላው ህዝባችን የሚያውቀው ነው። ይህ መዋቅራዊ ጥቃት የአብይ አህመድ አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ እጅጉን ተባብሶ በሁሉም የኢትዮጵያ ክፍል ካህናትና መሻይኮች በኦርቶዶክስና በእስልምና ምዕመን ላይ በግልጽና በስውር ጭፍጨፋ ሲፈጽም ከመቆየቱ ባሻገር በአርሲ አካባቢ የተፈጸመው ማንነት ተኮር ጭፍጨፋ የዚሁ ነጸብራቅ መሆኑ የአደባባይ ሀቅ ነው። ጥቃቱን ይበልጥ አስከፊ የሚያደርገው የዜጎች ደህንነት የመጠበቅ ኃላፊነት ያለበት አገዛዝ ለጨፍጫፊዎች መሳሪያ ማይልን ጨምሮ በቀጥታ በግድያዎች ላይ እየተሳተፈ የሚፈጽመው መሆኑ ነው። ይህ ተግባርም አገዛዙ የአማራን ህዝብና ቤተ እምነቶችን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት የእቅዱ አካል በመሆኑ በቂ ማሳያ ነው። አገዛዙ እነዚህንና መሰል ድርጊቶችን እየፈጸመ ያለው የቤተክርስቲያኗን መዋቅር በቁጥጥር ስር በማስገባት ጭምር በመሆኑ ኃላፊነት ያለባቸው መንፈሳዊ አባቶች አገዛዙ ድርጊቱን እንዲያቆምና እንዲያስቆም በቂ ትግል ማድረግ ቀርቶ ጥቃቱን ለማውገዝ እንኳን ዳተኝነት እንዲታይባቸው ምክንያት ሆኗል። የጥቃቱ ሰለባዎችን ማንነት የሚጋራው ህዝብም ሆነ ሌላው ኢትዮጵያዊ የጥፋት ተልዕኮ ይዞ የተነሳውን አገዛዝ ማስወገድ ላይ ከማተኮር ይልቅ ከገዳይ ፍትህን የመናፈቅ አደገኛ አስተሳሰብን በመሸከም ዛሬም እንደ ትናንቱ ሻማ በማብራትና ፍትህን በመለመን ሞቱን የሚጠባበቅ መሆኑ መጪውን ጊዜ አስከፊ ያደርገዋል። በዝምታ እያየው ያለው ሁሉ ያገዛዙ የጥፋት እቅድ እንዲቀጥል ድጋፍ እያደረገለት በመሆኑም መታወቅ አለበት። በሰው ልጆች እልቂት ማዘን ሰብአዊ ባህሪ ቢሆንም በቁርጠኛ ተጋድሎ እንጂ በሐዘንና እርግማን ነፃ የወጣ ህዝብ በዓለም ላይ የለም። በመሆኑም ሐዘንና እርግማን የሚለውጠው ነገር እንደሌለ ታውቆ በከተማም ሆነ በገጠር የሚኖረው ሁሉም ኢትዮጵያዊ እንደ አካባቢው ነባራዊ ሁኔታ ራሱን በማደራጀት አገዛዙን በሁሉም ረገድ ታግሎ እንዲያስወግደው ጥሪያችንን እናስተላልፋለን። የአማራ ፋኖ ብሔራዊ ኃይል አመራርና ሰራዊቱ የሽብርና የጭካኔ ተግባራትን የሚቆሙት አረመኔው የአብይ አህመድ አገዛዝ ፍትህን በመለመን ሳይሆን በሁሉም የሀገራችን አካባቢዎች በአፈሙዝ በታገዘ ሁሉን አቀፍ ህዝባዊ እምቢተኝነት በሚደረግ ትግል ብቻ እንደሆነ እንገነዘባለን። ስለዚህ ድርጅታችን ሲያደርግ የቆየውን ተጋድሎ አጠናክሮ በመቀጠል የዜጎቻችንን ደም የሚያፈሰውን አገዛዝ በማስወገድ ኦርቶዶክሳውያንን ጨምሮ ለመላው ህዝብ የሰላም አየር ይመጣ ዘንድ
ዘንድ መስዋዕትነትን መክፈሉ ይቀጥላል። በመጨረሻም በዚህ በአገዛዙ ይሁንታ በሚደረግ አሰቃቂ ኢሰብአዊ የጭካኔ ድርጊት የወደቁ ሰማዕታትን ነፍስ ይማር እያል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ለሰማዕታቱ ቤተሰቦች መጽናናትን እንመኛለን። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል ያወጣው መግለጫ ይህን ይመስላል። ግብጽ፣ ኤርትራና ሳውዲ አረቢያ ኢትዮጵያን ሊወጉ ነው። ከሰሞኑን አነጋጋሪ የሆነው የቀይ ባህር ጉዳይ ግብጽ፣ ኤርትራና ሳውዲ አረቢያን ያስቆጣ ሆኗል። ኢትዮጵያ የቀይ ባህር ጉዳይን ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ ነው ብላ እንደምታምን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት የተናገሩ ሲሆን የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በበኩላቸው በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ለ5 ቀናት ግብጽ ካይሮ ላይ ውይይት እያደረጉ ይገኛሉ። በሁለቱ ፕሬዝዳንቶች ውይይትም የግብፁ መሪ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲሉ ለኢሳያስ አፈወርቂ ተናግረዋል። ግብጽ ዛሬ በውጭ ጉዳይ ሚኒስትሯ ባድር አብዱላቲ በኩል ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም፣ የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው የሚል አጀንዳም ይዘው ብቅ ብለዋል። በኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ማለታቸውም ተሰምቷል። ግብጽ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት ዕጣ ፈንታ ዙሪያም እየመከረች ትገኛለች። ይህን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱንና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ ሀገራት ናቸው ሲሉ ለአል አረቢያ መናገራቸውን ስፑትኒክ ዘግቧል። ሶስቱ ሀገራት በአንድነት ኢትዮጵያን ሊወጉ ዝግጅት ላይ ናቸው። በተያያዘ ዜና የባህር በር ጥያቄያችን 10 ድስት ስለጣድን አይደለም ሲሉ የኢትዮጵያ ሳይንስና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናግረዋል። ዶክተር በለጠ ሞላ በበኩላቸው የባህር በር ጉዳይ የሚነሳው እንደ ሀገር መውጫ መግቢያ ስላጣንና ስለታፈን አይደለም፣ የወደብ ኪራይ ክፍያ ስለበዛብንም አይደለም፣ የህዝብ ቁጥራችን ብዙ በመሆኑም አይደለም፣ 10 ድስት ስለተጣደ ወይም ስላልተጣደም አይደለም። መውጫ መግቢያ አጣን ብለን የላሙ ወደብ ወይንም የፖርት ሱዳን ይገባናል አላልንም። ኒውዮርክ ወይንም ኬፕታውን ወይንም ሌላ ይገባናልም አላልንም። ይልቁንም አሰብን ጠቅሰን የባህር በር ይገባናል የምንለው አሰብ የኢትዮጵያ አካል ስለሆነች ብቻ ነው። አላግባብ ከኢትዮጵያ የተወሰደ ስለሆነ ሉዓላዊነትን ያላረጋገጠ የሽግግር መንግስት በተናጠል ውሳኔ አሳልፎ የሰጠው ስለሆነ ተገንጣይንና አስገንጣይን ተባብረው በአንድነት የፈጸሙት ታሪካዊ በደል ስለሆነ ነው። የአሰብን የኢትዮጵያ አካል አለመሆን የማንቀበለውና አሰብ ተፈጥሯዊ የኢትዮጵያ የባህር በርነቱ ዳግም ሊረጋገጥ ይገባል ሲሉም ሐሳባቸውን አጋርተዋል። ለቱ ያዝንላችሁ መረጃ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ፋኖስ ሚዲያን ቤተሰብ ይሁኑ።